ሰላም እንዴት ናችሁ? የቅዱስ ሚካኤል የባህል ህክምና የዩቲዩብ ቻናል ተከታታዮች፣ ዛሬ የምንነጋገረው ስለ ጸጉር ጤና ነው። ለፈጣን የጸጉር እድገት በቤት ውስጥ የሚከተሉትን ዘዴዎች ቢከተሉ ተጠቃሚ ይሆናሉ። የመጀመሪያው ዘዴ ሩዝ ለጸጉር እድገት 2 የቡና ሲኒ ሩዝ በ2 ኩባያ ውሃ ለ5 ደቂቃ ያህል ማፍላት። ውሃውን አጥልለን ለብ ሲል ጸጉራችንን አዳርሰን በመቀባት ለጥቂት ደቂቃዎች ቆዳችንን ማሳጅ ማድረግ። ከ30 እስከ 45 ደቂቃ ያህል አቆይተን መታጠብ ለጸጉር እድገትና ለስላሴ ተመራጭ ነው። ሁለተኛው ዘዴ ቀይ ሽንኩርት ለጸጉር እድገት። ሽንኩርት ውሃ ውስጥ በመቀቀል በውሃው ጸጉሩን መታጠብና አቆይቶ በንጹህ ውሃ መለቅለቅ። ይህንን አጠቃቀም ቀላል የሆነውን ዘዴ በመጠቀም አስገራሚ ውጤት ያገኙ። ዘዴ 3 የኮኮናት ዘይት ለጸጉር እድገት። ጸጉር በፍጥነት እንዲያድግ በየቀኑ የኮኮናት ዘይት በማሞቅ የጸጉር ቆዳ አዳርሶ በመቀባት ቆዳውን በደንብ ማሸት በጣም ውጤታማ ሪዛልት አለው። ለጸጉር እድገት ወሳኝ ነገር ነው። በየቀኑ የጸጉር ቆዳ ላይ ለ1 ደቂቃ በማሸት ወር ባልሞላ ጊዜ ውስጥ ውጤቱን ማየት ይችላሉ። የወራይ ዘይት መጨመርም እንችላለን። የጸጉር ቆዳ በሞቀ የኮኮናት ዘይት ማሸት ሴሎቹ እንዲነቃቁ ያደርጉታል። ዘዴ 4 እንቁላል ለጸጉር እድገት። እንቁላል ነጩን ብቻ ለመምታት ጸጉርን በመቀባት ጸጉሩ ፈጣን እድገት እንዲኖረው ማድረግ ይቻላል። እንቁላሉን ጸጉሩ እስከ ጫፉ ድረስ በመቀባት ጠንካራና ጤናማ ጸጉር እንዲኖሮት ያድርጉ። ዘዴ 5 የኮክ ቅጠል ለጸጉር እድገት። የኮክ ቅጠል 100 ግራም በ1 ሊትር ውሃ ለ15 ደቂቃ ያህል መቀቀል። አውርደን ለብ ሲል ጸጉራችንን በውሃ መታጠብና ቆዳችንን ማሸት። በፕላስቲክ ሸፍነን ከ1 ሰዓት በኋላ በንጹህ ውሃ ማለቅለቅ ለጸጉር እድገትን ያፋጥናል፣ የጸጉር መሳሳትንም ይከላከላል። ዘዴ 6 ሬት ወይም ኦሊቬራ ለጸጉር እድገት። አንድ የኦሊቬራ ቅጠል በመሰንጠቅ በውስጡ ያለውን ዝልግልግ ፈሳሽ በማውጣት ጸጉራችንን እስከ ስሩ በማዳረስ መቀባት። ቆዳችንን ለጥቂት ደቂቃ ማሳጅ በማድረግ ከ30 እስከ 45 ደቂቃ ያህል በፕላስቲክ ሸፍኖ ማቆየት። ከዛ መታጠብ። ለጸጉር እድገት፣ ለጸጉር መነቃቀልና መሳሳት እንዲሁም ለፎረፎር ሬት ወይም ኦሊቬራ መድኃኒት ነው። ዘዴ 7 የሰልቢያ ቅጠል ፈጭቶ መቀባት። የራስ ክምር ከውሃ ጋር በመፍጨት በወፍራሙ መቀባት። የልት ቅጠል ስሩን በጠጅ ከዘፈዘፉ በኋላ መቀባት። የኑግና የዋግ ስርና ቅጠላቸውን ወቅቶ በወፍራሙ በመጭመቅ መቀባትና የቁራ ሀረግ ፈጭቶ መቀባት ጸጉሩን ከማሳደግ ባለፈ ለማጥቆርም ይረዳል። ስለ ጸጉር ጤና ያዘጋጀን ይህንን ይመስል ነበረ። ለተለያዩ የጤና ምክሮች ይህንን የዩቲዩብ ቻናል ሰብስክራይብ በማድረግ ቤተሰብ ሁኑ።